የጌታችን የመድኃኒታችን የኢየሱስ ክርስቶስ ዕርገት የመለኮታዊ ክብርና የሰው ልጅ የመጨረሻ የልዕልና ምስጢር። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክርስቶስ ተነስቷል፣ በእውነት ተነስቷል። ይህ የእምነታችን አብይ ምሰሶ የትንሣኤውም ታላቅ እውነት ነው። የድል አጥቢያ የ40 ዕለታት ሐሴት የተሞላበት ምዕራፍ በተፈጸመበት እዚህ ዕለት ጌታችንና መድኃኒታችን ኢየሱስ ክርስቶስ የሞትን እሾህ ሰብሮ ከሙታን ተለይቶ ከተነሳ በኋላ ለ40 ቀናት ያህል ከቅዱሳን ደቀ መዛሙርት ጋር ቆይቶ የመንግሥተ ሰማያትን ምስጢር በጥልቀት ካስተማራቸው ምስጢራትንም ከገለጸላቸው በኋላ በክብር ወደ ሰማያት ያረገበት ዕለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የዕርገት በዓል ወይንም የዕርገት በዓለ ክርስቶስ ተብሎ በታላቅ የክብር የሃይማኖት ስሜት ይከበራል። ይህ ቀን የሰማያዊት ኢየሩሳሌም በሮች የተከፈቱበት፣ የሰው ልጅ ተፈጥሮ በመለኮታዊ ክብር የተካተተበት፣ የድኅነት ጉዟችን ፍጻሜውን ያገኘበት ታላቅ ዕለት ነውና በመንፈሳዊ ሕይወታችንና በሃይማኖታዊ አስተምህሯችን ጥልቅ ትርጉም አለው። በምድር ላይ ለ33 ዓመታት ያህል ኖሮ የማዳን ሥራውን በስቅለቱ በሞቱና በትንሣኤው ያጠናቀቀው ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ታሪካዊ ዕለት ከዘመናት በፊት በቅዱሳት ነቢያት የተነገረውን ትንቢት ራሱ አንደበት የሰጠው መለኮታዊ የተስፋ ፍጻሜ ሆኖ በደመና ተጭኖ በሐዋርያት ዓይኖች ፊት በክብር ወደ ሰማይ አረገ። ይህ አብይ ክስተት የድኅነታችን ሙሉነት ማረጋገጫ፣ የክብራችን መጀመሪያ፣ ለመመለሳችንም ዋስትና ነውና በክርስትና ታሪክ ውስጥ የመጨረሻውና ወሳኙ የእግዚአብሔር የማዳን ተግባር አካል ነው። ይህ የዕርገት ምስጢር በመለኮታዊ መጽሐፍ ቅዱስ ውስጥ በግልጽና በማያሻማ መንገድ ተቀምጧል። ቅዱስ ሉቃስ በሐዋርያት ሥራ መጀመሪያ ላይ ጌታችን ከትንሣኤ በኋላ ለ40 ቀናት ያህል ከደቀ መዛሙርቱ ጋር እንደቆየና ስለ እግዚአብሔር መንግሥት ምስጢር እንዳስተማራቸው በዝርዝር ከገለጸ በኋላ የዓለምን ሥርዓትና የዘመናትን ፍጻሜ የሚቀይር አዲስ ምዕራፍ መጀመሩን በመጠቆም እንዲህ ሲል ያትታል። ይህን ከተናገረ በኋላ እነርሱ እያዩት ከፍ ከፍ አለ፣ ደመናም ከዓይናቸው ሰውራ ወሰደችው። እርሱም ሲሄድ ወደ ሰማይ ትኩር ብለው ሲመለከቱት ሳሉ እነሆ ነጫጭ ልብስ የለበሱ 2 ሰዎች በአጠገባቸው ቆሙ። እነርሱም የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ለምን ቆማችሁ? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል አሉ። የሐዋርያት ሥራ ምዕራፍ 1 ከቁጥር 9 እስከ 11። ጌታችን ራሱ ሉቃስ ወንጌል ምዕራፍ 24 ቁጥር 50 እስከ 53 ላይ ደቀ መዛሙርቱን ወደ ቢታንያ አውጥቶ እንደባረካቸውና ሲባርካቸውም ከእነርሱ ተለይቶ ወደ ሰማይ እንዳረገ ተጽፏል። እጁንም ዘርግቶ ባረካቸው፣ ሲባርካቸውም ከእነርሱ ተለየ፣ ወደ ሰማይም አረገ። እነርሱም ሰገዱለትና በብዙ ደስታ ወደ ኢየሩሳሌም ተመለሱ። ዘወትርም በመቅደስ ሆነው እግዚአብሔርን እያመሰገኑና እየባረኩት ነበረ። ይህ እውነት የጌታችንን አምላክነት፣ የሥልጣኑን ልዕልናና ከሥጋዊ ገደብ በላይ የሆነ የባሕሪውን በግልጽ ያረጋግጣል። የዕርገቱ መንፈሳዊና ሃይማኖታዊ ትርጉም ምን ይመስላል የሚለውን ስንመለከት የጌታችን ኢየሱስ ክርስቶስ ዕርገት በርካታ መንፈሳዊና ሥርዓተ ሃይማኖታዊ ትርጉም አሉት። ይህ ዕለት ታሪክ በራሱ ለሰው ልጅ ድኅነት ሲባል የተካሄደው መለኮታዊ ምስጢር ሙሉ በሙሉ እንደተፈጸመ ምልክት ነው። ከሁሉ አስቀድሞ ዕርገቱ የጌታችን በሞትና በኃጢአት ላይ የተቀዳጀው ፍጹም ድል ማረጋገጫ ነው። እሱ ሞትን ድል አድርጎ ከተነሳ በኋላ አሁን ደግሞ ከፍ ከፍ ብሎ በአብ ቀኝ ተቀመጠ። ይህ ማለት የዲያብሎስ ኃይል ተሰብሯል፣ የኃጢአትም ባርነት አብቅቷል፣ የሰው ልጅ ነፃ ወጥቷል ማለት ነው። ከዚህም በላይ ጌታችን ኢየሱስ ክርስቶስ ሥጋን ተዋህዶ ከእኛ ጋር ኖረ። እሱ ወደ ሰማይ ባረገ ጊዜ በሥጋችን ወደ አብ ቀኝ ከፍ ከፍ አለ። ይህ ማለት
የሰው ልጅ ሥጋ ክቡር እንደሆነና ወደ እግዚአብሔር ክብር የመድረስ አቅም እንዳለው ያሳየናል። ቅዱስ አትናቴዎስ እንዳስተማረው ቃል ሥጋን የለበሰው እኛን ለማክበር ነው። ሥጋችንን ከፍ ከፍ አድርጎ በአብ ቀኝ እንዲያስቀምጠው ነው። በዕርገቱ በጌታችን ስቅለት ሞትና ትንሣኤ የተከፈለው የኃጢአት ዕዳ መጠናቀቁን ያመለክታል። ይህ ደግሞ ለኃጢአተኞች ሁሉ የንስሐና የምሕረት በር ክፍት መሆኑን ያሳያል። ከዚህ ሁሉ በላይ ደግሞ ዕርገቱ የመንፈስ ቅዱስ መምጣት ቅድመ ሁኔታ ነበር። ጌታችን ከመሄዱ በፊት መንፈስ ቅዱስን እንደሚልክ ተስፋ ሰጥቶ ነበርና እኔ ባልሄድ አጽናኙ ወደ እናንተ አይመጣምና እኔ ከሄድኩ ግን እርሱን እልክላችኋለሁ። የዮሐንስ ወንጌል ምዕራፍ 16 ቁጥር 7። ዕርገቱ መንፈስ ቅዱስ ወደኛ እንዲመጣ መንገድ የሚከፍት የመጨረሻ እርምጃ ነበር። ቤተ ክርስቲያን በአባቶችና በሐዋርያት መሠረት እንድትመሠረትና እንድትስፋፋ መንፈስ ቅዱስ የግድ ነበረ። የቤተ ክርስቲያን አባቶች ትምህርት ስለ ጌታችን ዕርገት ምን ይላል? የኦርቶዶክስ ተዋሕዶ ቤተ ክርስቲያን አባቶች ይህ የድኅነት ምስጢር በጥልቅ የመንፈስ ዓይን አይተው ስለ ዕርገት ጥልቅ ትምህርት አስተላልፈዋል። ቅዱስ ቄርሎስ ዘእስክንድርያ እንዲህ ሲል ያብራራል። ዕርገቱ የሰው ልጆች በክርስቶስ አማካይነት ወደ እግዚአብሔር ለመቅረብ ያላቸው ዕድልን ያሳያል። ክርስቶስ በአብ ቀኝ በመቀመጥ እኛን በጸጋ በእርሱ አማካኝነት በአብ ቀኝ እንደምንቀመጥ አረጋግጧል። እርሱ የሰው ልጅ ተፈጥሮ አምላካዊ ክብር እንዴት እንደተከበረ ያስረዳል ይላል። ቅዱስ ስምዖን ዘአንጾኪያ ደግሞ ጌታችን ባረገ ጊዜ ሰማያት ተከፈቱ፣ የጌታችን መምጣት የሰማይ በሮችን ከፈተልን፣ እርሱ ቀዳዳ ሆኖ ገብቶ እኛም በእርሱ አማካኝነት እንገባለን በማለት የዘላለም ሕይወታችንን ተስፋ ይገልጽልናል። ቅዱስ ያዕቆብ ዘስሩግ የክርስቶስን ዕርገት ከክፋት መናፍስት ሽንፈት ጋር በማያያዝ እንዲህ ያስረዳል። ክርስቶስ ከፍ ከፍ ማለቱ የክፋት መናፍስት ኃይል መዳከሙንና መሸነፋቸውን ያመለክታል። እርሱ በክብር ሲያርግ ሰይጣን ተሸንፎ ከሰማያዊ ስፍራ ወደ ታች ተወረወረ በማለት ያስረዳል። ቅዱስ ኤፍሬም ሶርያዊ በበኩሉ ዕርገቱ የድኅነታችን የመጨረሻ ምዕራፍ ነው። ጌታችን አሁን በሰማይ ለዘላለም ይነግሣል፣ እኛም በእርሱ በኩል የዘላለም ሕይወትና መንግሥት እንወርሳለን በማለት የመንግሥተ ሰማያት ተስፋ ያሳየናል። የመንግሥተ ሰማያት ተስፋ ያጎላል። ጌታችን የመድኃኒታችን የኢየሱስ ክርስቶስ ዕርገት ትርጉሙ ለእኛ ምን ይመስላል? የጌታችን ዕርገት ለዘመናችን ክርስቲያኖች የላቀ ትርጉም አለው። ከሁሉ በላይ ዕርገቱ የተስፋችን ምንጭ ነው። ጌታችን ወደ ሰማይ ያረገው ለዘላለም አብሮን እንደሚኖር በሰጠን ተስፋ ነው። እርሱ ያረገበት ስፍራ የእኛም ዘላለማዊ መኖሪያ መሆኑን ያመለክታል። ስለዚህም በዓለማዊ ፈተናዎችና ችግሮች መካከል ተስፋ እንዳንቆርጥ ያበረታታናል። ይህ እውነት በጸሎት ወደ እርሱ እንድንቀርብና ፍላጎታችንን እንድናቀርብ ያበረታታናል። ጌታችን ወደ ከፍታ ስፍራ ባረገ ጊዜ እኛም ዓለማዊውን ትተን ሰማያዊውን እንድናስብ ይጠራናል። ሕይወታችንንም እግዚአብሔር ክብር እንድንኖርና ቅድስና እንከተል ዘንድ ያበረታታናል። በተጨማሪም ጌታችን በክብር ወደ ሰማይ ካረገ በኋላ መንፈስ ቅዱስን ልኮልናል። ይህ ማለት በወንጌል ስብከት የሰው ኃይል ሳይሆን በመንፈስ ቅዱስ ኃይል መከናወን አለበት። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌምም በይሁዳም ሁሉ በሰማርያም እስከ ምድር ዳር ድረስ ምስክሮቼ ትሆናላችሁ አላቸው። የሐዋርያት ሥራ ምዕራፍ 1 ቁጥር 8። ይህ ኃይል ሐዋርያት እስከ ምድር ዳር ድረስ ወንጌልን እንዲሰብኩ አስችሏቸዋል። የቤተ ክርስቲያን ሕልውናና እድገት መንፈስ ቅዱስ ስጦታ ውጤት ነው። መንፈስ ቅዱስ የቤተ ክርስቲያን ሕይወት የምስጢሯ መሠረት፣ የትምህርቷም መመሪያ ነው። የክርስቶስ ዳግም ምጽአት ተስፋ። የዕርገት በዓል የክርስቶስን ዳግም ምጽአት እንድናስብ ያደርገናል። በሐዋርያት ሥራ ምዕራፍ 1 ቁጥር 11 ላይ መላእክቱ ይህንን ከእናንተ ወደ ሰማይ የመጣው ኢየሱስ
ወደ ሰማይ ሲሄድ እንዳያችሁ እንዲሁ ይመጣል በማለት ዳግም ምጽአቱን ተስፋ አስረድተዋል። ጌታችን በክብር እንዳረገ በክብርም ይመጣል። ይህም የዓለም ፍጻሜና ጻድቃን ፍርድ ቀን ይሆናል። ይህ ተስፋ ለክርስቲያኖች የዘላለም ሕይወትና የክብር ተስፋ ይሰጣል። ታላቁና አስፈሪው ቀን ሩቅ ባይሆንም የመመለሱ ተስፋ ግን በልባችን ዘወትር ይነግሣል። ቤተ ክርስቲያናችን የዕርገት በዓል ክርስቶስ አምላክነቱን፣ የድሉን ፍጻሜ፣ የሰው ልጅንም የመከበር ትርጉም እንደሚያመለክት ታስተምራለች። ደግሞም መንፈስ ቅዱስ ለቤተ ክርስቲያን የሰጠው ኃይል መነሻ እንደሆነና የዳግም ምጽአት ተስፋ እንደሆነ ትገልጻለች። ይህ በዓል በኦርቶዶክሳዊት ቤተ ክርስቲያናችን ምስጢረ ድኅነት ምላሹን የምትገልጽበት አበይት በዓላት አንዱ በዓል ነው። የጌታችን የኢየሱስ ክርስቶስ ዕርገት የሕይወታችን መመሪያና የዘላለም ተስፋችን ነው። ይህ ዕለት የሐዘንና የለቅሶ ቀን ሳይሆን የደስታና የድል ቀን ነው። ጌታችን ከእኛ ርቆ አልሄደም። ይልቁንም ወደ ሰማይ በማድረግ ወደ ዘላለም የአብ ክብር ገብቷልና ይህም የእኛን ዘላለማዊ ቤት ያሳየናል። ወዳጆቼ ሆይ የጌታችን ዕርገት በአምላካችን ላይ ያለንን እምነትና ተስፋ እንድናድስ ይጠራናል። እሱ ወደ ሰማይ በመሄድ የዘላለም በሮች ከፍቶልናል። የእኛ ሕይወት በምድር ላይ እንግዳ መሆኑን እንድናስታውስና ሰማያዊ መኖራችንንም እንድንናፍቅ ያበረታታናል። ሕይወታችንን በንስሐ በጸሎት በምግባርና በሃይማኖት ጸንተን በመኖር በዳግም ምጽአቱ እንዘጋጅ። የመሲሁን በዓለ ዕርገት ስናከብር የራሳችንንም የመንፈሳዊ ዕርገትንም እናስብ። የእግዚአብሔር ልጅ የሆነው ክርስቶስ ከፍ ከፍ እንዳለ እኛም በትሕትና በመታዘዝ ከፍ ከፍ እንበል። ዓለማዊውንም ምኞታችንንም ትተን ሰማያዊውንም እንሻ። የጌታችን ዕርገት የክብራችን ምልክት ነውና በድፍረትና በተስፋ እንኑር። ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል የሚለውን የመላእክቱን ቃል በማስታወስ የዳግም ምጽአቱን በጉጉት እንጠብቅ። ይህ ታላቅ ምስጢር በየዕለቱ የክርስትና ሕይወታችንን እንዲመራና ወደ ሰማያዊ ጥሪ እንድንመለስ የብርሃን ምሰሶ ሆኖ ይቆም። እግዚአብሔር ቸርነት፣ የጌታችን የኢየሱስ ክርስቶስ ጸጋ፣ የመንፈስ ቅዱስ አንድነት ከሁላችን ጋር ይሁን። አሜን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። አሜን። ይቆየን።